ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ከዚህ በፊት እንግዲህ የራሳችን የተሰሩ ዲዛይኖችን ቤቶችን እያቀረብን ነበር። አሁን ደግሞ ከውጭ ሀገር ላይ የተሰሩ ቤቶችን እያየን የምንማማርባቸው ነገሮች፣ ምክንያቱም አንድ ቤት ተሰርቶ እስኪያልቅ ድረስ ብዙ ጊዜ ስለሚፈጅብን በዛ ከምናደርግ እዚህ ጋር ያስኳቸው አሁን 3 ዲዛይኖች ከነቤት ያለቀ ቤቶችን እነሱን እያየን ማድረግ የሌለብንና ማድረግ ያለብን ነገሮች ከዲዛይኑ እንማራለን ማለት ነው። በመጀመሪያ ያስኳቸውን ቪዲዮዎች አሳያችኋለሁ። አንደኛው ይሄኛው ነው፣ አንደኛው ይሄ ቤት ነው። ሁለተኛው ደግሞ ተመሳሳይ ካራክተር ያላቸው ቤቶች ናቸው የወሰድኩት። ተመሳሳይ አካባቢ ላይ የተሰሩ 3 ቤቶችን ወስጄ እነሱን ነው እዚህ ጋር የምናወዳድረው ማለት ነው። ከመጀመሪያውን ጀምርና እዚህኛው ቤት ላይ ነው። እዚህኛው ቤት ላይ ትንሽ ስህተቶች ይታዩበታል። ወይም ስህተቶች ማለት ከዲዛይን ምናምን ሳይሆን እያየን ያለው ነው፣ ካፕላን አንፃር ምናምን ሳይሆን ከውበት አንፃር ከመልክ አንፃር ብቻ ነው ኮምፔር የምናደርጋቸው ማለት ነው። ምክንያቱም እነዚህ ቤቶች 3ቱ ቤቶች ተመሳሳይ ካሬ ላይ የተሰሩ ተመሳሳይ ኮስት ወጥቶባቸዋል። ለምሳሌ እያንዳንዱ ቤቶች 5 ሚሊዮን ብር ወጥቶባቸው ቢሆን ሁሉ 3ቱም 5 ሚሊዮን ብር አውጥተው ግን አንዱ ሳቲስፋይድ ሆኗል፣ አንደኛው ሳቲስፋይድ አይሆንም ማለት ነው። እንደዚህ አይነት ነገሮች የሚፈጠሩት ያው አንደኛ አርክቴክቱ ላይኖር ይችላል እዛ አካባቢ፣ አርክቴክት ጀምሮ አርክቴክቱ ሲወጣ ሊሆን ይችላል፣ ወይም ደግሞ በአርክቴክቶችም ስህተት ሊሆን ይችላል። ከዛ ውጭ ደግሞ በሌላ ባለሙያ ስህተት ሊሆን ይችላል። በማንኛውም ስህተት እንደዚህ ነገሮች ሊፈጠሩ ይችላሉ። ግን እነዚህ ነገሮች እንዴት ነው መጀመሪያ ላይ አውቀን እንደዚህ ነገሮች እንዳይፈጠሩ ማድረግ የምንችለው? ምክንያቱም እናንተ አሁን ለምሳሌ ሁሉም ሰው አርክቴክት ሃየር ላይ ያደርግ ይችላል፣ ወይም ለፊኒሺንግ አርክቴክት ሃየር ላይ ያደርግ ይችላል። ስለዚህ አርክቴክት ከሌለ እናንተ እንዴት አድርጋችሁ ነው ቆንጆ አድርጋችሁ መስራት የምትችሉት ማለት ነው? ምክንያቱም እንደዚህ ያርጋችሁ ምንድነው በራሳችሁ ፍቃድ አንዳንድ ጊዜ ብዙ ቦታ ስለሚሄድ ስለማይ ነው ማያማምሩ ነገሮች ግን ያምራል በማለት እያስገቡ ቤቱን ውበቱ እንደሚያበላሸው ሁሉ ማለት ነው። ስለዚህ ይሄ አሁን አሪፍ የሚባሉ ቤቶችን መርጬ ነው ከዛ ላይ እያሳያችሁ ያለሁት ማለት ነው። ስለዚህ እነዚህ ከመረጥኳቸው 3 ቤቶች ላይ አንዱ ላይ ይሄ ያምርም አንዱን እያስተያየን እናያለን ማለት ነው። ለምሳሌ ከዚህኛው ቤት ስጀምር በዚህኛው ቤት ላይ ኤሊቬሽን ላይ እዚህ አካባቢ አሁን የምናየው ይሄኛው እዚህ ጋር አስተላለቁ ልክ አይደለም። ምክንያቱም ከፊት ለፊት ብቻ የተለጠፈ ቤት ይመስላል። ብዙ ጊዜ እንደዚህ አይነት አስተላለቆች ውበቱን ይደብቅብናል የቤታችን። ስለዚህ አሁን ይሄ ቤት እዚህ ጋር ቀላል ነገር ነው። ብሎኬት ወደዛ ስንሰራ እዚህ ጋር ቢደረደርበትና ወደዛ እንደዚህ ቢቀየር ኖሮ ለምሳሌ እዚህ ጋር እንደዚህ ብናደርገው ኖሮ የበለጠ ቤቱ ውበቱ ይጨምራል ማለት ነው። ይሄ ኤጇን ቀጭን ፓርት አናይም ነበር። እዚህ ጋር ቀጭን ፓርት ስለማናይ ያ ወደዛ ጎሉ ወደ ላይ፣ ምክንያቱም ዲዛይኑ ላይ ሊኖር ይችላል እርግጠኛ ነኝ። እዚህ ጋር ሲኖር ቤቱ ላይ ሲሰራ ግን አንዳንድ ዲቴሎች ሲቀነሱ ለውጥ ስለሚያመጡ ማለት ነው። ምክንያቱም አሁን ለጣራ ምናምን ላይመች ይችላል። እዚህ ጋር ይሄን ወደዛ ብሎኬቱን ስንሰራ ጣራ ስንሰራ ላይመች ይችላል። ስለዚህ እንዲመች ግን ባይመችም ቢመችም ይሄንን ጎል ሰርቶ ጣራውን መስራት እና እንዳይታይ ቢያንስ አትሊስት የሆነ ያህል ድረስ ቢሰራ የበለጠ ውበቱ ይጨምራል ማለት ነው። አሁን እንዳረቁት ማለት ነው። ይሄን ቤት የበለጠ ውበቱ ይጨምራል ማለት ነው። ስለዚህ ሳጠፋው እንደዚህ ይሆናል ማለት ነው። ከዛ በኋላ ደግሞ ሌላ የምናያቸው ነገሮች ምንድነው እዚህ ጋር ያሉት የዲኮሬሽን እንትኖች ናቸው እና እዚህ ጋር ያለው ይሄም ትንሽ ወጣ ብሏል ከቤቱ ላይ። አሁን ቤቱ ላይ ምንድነው ቤቱ ላይ ማናያቸው ነገሮች ዲዛይኑ ላይ ማናያቸው ነገሮች ሌላ ቦታ ማናያቸው ነገሮች ዝም ብሎ ሲጨመር አያሳምርም ማለት ነው። ቤት የሆነ ዝም ብለን የሆነ ነገር ስናደርግ አያሳምርም። አሁን እንደዚህ ያለው ነገር ስቶን ሴራሚክ የተለጠፈበት ነገር የሚያምር ነገር ይመስላል፣ ግን ያው ልንተው እንችላለን። ግን ስቲል የሆነ ፎቶ ከጀርባ የሆነ ነገር የተለጠፈ ነው የሚመስለው። ስለዚህ ውበቱን ትንሽ ይቀንሰዋል ማለት ነው። የሆነ ፊት ለፊት ላይ የተለጠፈበት ነገር ስለሚመስል ማለት ነው። ሌላው ነገር የመሬቱ ጉዳይ ነው። እዚህ ጋር የምናየው የመሬቱ ጉዳይ ይሄ መሬት ማለት እንትን ምንድነው ሞደርን ካራክተር ላይ ስንመጣ ሞደርኖቹ ብዙ ጊዜ የሚጠቀሙት ሬክታንጉላር ወይም ደግሞ የሆነ ሻርፕ ኤጅ ያላቸው ነገሮች ናቸው። እንደዚህ አይነት ከርቭ ነገሮች አሁን ይሄ እርግጠኛ ነኝ ለዲኮር ተብሎ ያባል ተብሎ የተሰራ ነገር ስለሆነ ማለት ነው። ወይም ደግሞ ወደ ቤት ውስጥ ስንገባ የምናየው ነገር ነው። ልክ ቤት ውስጥም ስንገባ እንደምታዩት እዚህ ጋር ቤት ውስጥም ስንገባ ዲኮሬሽኖቹ እዚህ ጋር እንደምናየው ቤት ውስጥ ስንገባ እዩት፣ እዚህ ጋር ይሄን ዲኮሬሽን ተጠቅመዋል ማለት ነው። ይሄ ዲኮሬሽን አሁን እነሱ ቤቱን ለማሳመር ነው ማለት የበለጠ ውበት እንዲኖረው ነው አስበው ነው። ምክንያቱም ይሄን መስራት ገና ሌላ ተጨማሪ ነገር ስለሚያስወጣ ማለት ነው። ግን ምንድነው ቤቱ ላይ ውበት አይጨምርም። አሁን ይሄ ነገር የበለጠ እንደዚህ አይነት ከርቭ መሆኑ ዲዛይኑ ወይም ደግሞ ሌላ አይነት ቢሆን ኖሮ ይሻል ነበር አትሊስት። ግን ከርቭ መሆኑ ሁለተኛ ከለር የበዛበት ነገር ስለሆነ
የቤቱን ውበት ይቀንሰዋል ማለት ነው። እንደዚህ አይነት ነገር ስንጠቀም እንደዚህ አይነት ዲኮሬሽን ዝም ብለን መጠቀም የለብንም። የበለጠ ይሄኛው ባዶ ኒቱ ሁሉም ምንም ነገር የሌለው ሙሉ ቢሆን ኖሮ የበለጠው ቤቱ ላይ ውበት ይጨምር ነበረ። ኤክስትራ ኤፈርት ጨምረን ነው ለዛ ነው ውበት የምናጠፋውና እንደዚህ አይነት ነገሮችን እንድናይ ፈልጌ ነው። ገንዘቡ ስላለን ብቻ ውበቱ ያምራል ማለት ስላልሆነ ማለት ነው። ስለዚህ ሌላው ነገር እዚህ ቤት ላይ ገና እንደገባን የምናያቸው ምንድነው እዚህ ጋር ያሉት ዲኮሬሽን ናቸው። እዚህ ጋር እንደምታዩት 3 አይነት 1 2 3 አይነት ዲኮሬሽን እናያለና ይሄ ዲኮሬሽን ምንድነው? አንደኛ ይሄ በጣም የሆነ ምንድነው አይናችንን ስናየው ራሱ የሆነ የሚያዞር ነገር ነው። ዝም ብለን ስናየው ራሱ የሚያዞር ነገር ነው። ስለዚህ ከቤታችን ከውስጥ እንኳን ሆነን ግሪን ነው ብለን እንዳናየው የሚያዞር ነገር ነው። እንደዚህ አይነት ነገር ስንጠቀም ማለት ነው። ይሄ ብዙ ጊዜ የሆነ ጅቡ የሚል ነገር የለም። እንደዚህ አይነት ነገር ነው። አይናችን ዞር ባረቁ ቁጥር የሚያዞር ነገር ነው። ስለዚህ እንደዚህ አይነት ዲዛይኖች፣ እንደዚህ አይነት ዲኮሮች ለአይናችን የማይመች ነገሮችን ባናስቀምጥ የተሻለ ይሆናል። ወይ ደግሞ አንዱን ብንጠቀም ራሱ ይሄን እንደዚህ አይነት ዲኮሬሽን ባንጠቀም ጥሩ ነው። ምክንያቱም አንድ መስመር ብቻ ቢሆን የተሻለ ይሆናል። በዛ ላይ ይበዛል ይሄ ማለት ነው። ምክንያቱም የሆነ ሰው ምንድነው የሆነ ቦታ ካማረ እኛ ጋርም እንደዚህ ብዙ ጊዜ ስለሚያጋጥም የሆነ ቦታ ካማረ በቃ እኛ ጋርም ይሄ ነገር መሆን አለበት የሚባለው ነገር አለ እና እሱ ትክክል ያልሆነ እርምጃ ነው። ብዙ ቦታ ስንሄድ የሆነ ሰው በቃ የሆነ ቀለም ከቀባ ቀለሙ የኔ እንደዛ ነው ምን ያለበት እንደዛ አይሆንም። የራሱን ካራክተር መያዝ አለበት። አንድ ቤት የራሱን ካራክተር በራሱ ነው ማምጣት ያለበት። ከሌላ ቦታ ተውሶ ሊኖር ይችላል፣ የሚያምር ነገሮችን መዋስ ይቻላል። ግን ያ ካልሆነ በሚባል ሰዓት ቤቱ ይበላሻል ማለት ነው። አሁን እንደዚህ የኔ ዲኮሬሽን እርግጠኛ ነኝ ሌላ ተጨማሪ ኮስት ወጥቶበት ስለሚሰራ ማለት ነው። ከዚህ አሁን ይሄኛው እዚህ ጋር ያለው በጣም አሪፍ ነው። እዚች ጋር ያለችው ማለት ነው እቺ አሪፍ ነበረች። እቺን ሙሉ ብትሆን ኖሮ የበለጠ ቤቱ ውበት ይኖረው ነበር ማለት ነው። በዚህኛው ሙሉ ቢሰራ የበለጠ ውበት ይኖረው ነበር። እዚች ጋር ያለችውን ለመስራት እርግጠኛ ነኝ ይቀላል። ይሄን ለመስራት ይከብዳል። ግን ከበደ ማለት ያምራል ማለት ስላልሆነ ማለት ነው። ስለዚህ እነዚህ አይነት ነገሮችን በደንብ ማየት ያስፈልጋል ማለት ነው ቤት ላይ። ቀጣይ ደግሞ እየሄድን ሁሉንም የምናየው ይሆናል ማለት ነው። አሁን ሌላም እዚህ ጋር ነው ስቶን ዲኮሬሽን እናያለን። እዚህ ጋር ስቶን ዲኮሬሽኖች ስቶን ዲኮሬሽን እናያለን። ይሄ ስቶን ዲኮሬሽን አለ። አንደኛ ባውንደሪ አልተሰጠውም። በቃ እዚህ ጋር ባውንደሪ ወይም ይሄን ሳሩና እንትኑ ባውንደሪ ስለሌለው በትክክል ውበት አይኖረውም ማለት ነው። እዚህ ጋር መሬቱ በስርዓት መሰራት ስለነበረበት ማለት ነው። ሌላው ነገር እንደዚህ እንትኖችን ስንተክል እንደዚህ አይነት ነገሮች ባንተክል፣ ምክንያቱም አሁን ይሄ ቤት ለመሸጥ ያወጣ ነው ቤት ሊሸጥ የወጣ ቤት ነው። የሚሸጥ ቤት እስከሆነ ድረስ ቢያንስ ሲታይ ማማር አለበት። አሁን እዚህ ጋር እንደዚህ አይነት ከምናረግ እዚህ ጋር 1 2 3 በቃ እንደዚህ ክሊን የሆነ 3 4 ተክሎችን የሚያምሩ አረንጓዴ ተክሎችን ብንተክል የበለጠ ውበት ይኖረዋል ማለት ነው። ከዛ ውጪ ደግሞ ሌሎቹን ቤቶች እናያቸው። ለምሳሌ እንደ ሳምፕል ያስኳቸው ቤቶች ይሄኛውን ቤት እኒ አሁን ይሄ ቤት ያምራል፣ ሞደርን ነው። እኔ አሁን ከዚህ ላይ የምለው ነገር የለኝም። በጣም ነው የሚያምረው ቤቱ። እንደምታዩት 3D ምናምን በጣም ቆንጆ ነው። በሩም ሁሉም ነገር በጣም ቆንጆ ነው። ግሪኑ አተካከላቸውና መሬቱን ይዩት። ይሄኛውና ይሄኛው ከለር ቲም ከዚህ ጋርና ከዚህኛው ቲም ጋር ይሄዳል። ሌላ ነገር የለውም። ሌላ ከለር የተበዛዘረ ነገር የለውም። ሁለተኛ እንትኑም አሪፍ ነው። በቃ ፓተርኑም በጣም ያምራል። ያልበዛ ነው። ከርቭ ምናምን የበዛበት አይደለም። እንደምታዩት ሞደርን ነው። ሁለቱም እኩል ተመሳይ ነገር ስለሆኑ ብዬ ነው። ተመሳይ ሆነው ግን እንደዚህ ለውጥ ስላላቸው ብዬ ነው ይሄን ማሳያችሁ ማለት ነው። ከዛ በኋላ ደግሞ ይሄንን ቤት ለምሳሌ ስናየው ወደ ውስጥም ስንገባ በጣም ያምራል እንደምታዩት። ሁለተኛ ከለር አጠቃቀማቸው እዚህ ቤት ላይ እዚህ ጋር እንጨት ከለር አለ፣ እዚህ ጋር ሌላ ስቶን አለ፣ እዚህ ጋር ሌላ ከለር አለ። ስንት ከለር ነው ያለን? 1 2 3 4 እዚህ ጋር ነጭ እናያለን። 5ኛ ከለር ማለት ነው። 5ኛ ከለር እዚህ ጋር እናያለን። ከዛ ሌላ ከለር እዚህ ጋርም ጥቁር አለ። 6ኛ ከለር 6 ከለር አለው እዚህ ቤት ላይ ግን ስቲል ያምራል ቤቱ። ብዙ ጊዜ ምንድነው እኛ ጋር በጣም የምናጠፋው ነገር ስላለ ነው ይሄን የምናገረው። አንድ ከለር ወይም ደግሞ ነጭ መጠቀም ወይም ግሬ ብቻ መጠቀም ወይም ግሬና ነጭ ብቻ መጠቀም ቤቱን አያሳምረውም። 3 ከለር ራሱ ላያሳምረው ይችላል። ከለር መፍራት የለብንም ግን ምንድነው ከለሮቹ ሚሄድ መሆን አለበት። አንድ ወጣ ያለ ከለር እዚህ ጋር አለ። ከዛ ውጪ እንዳለ ከለሮቹ በቃ አንድ ቲም ላይ መሆን አለባቸው። አንድ ቲም ላይ እስከሆኑ ድረስ የአንድ ቲም ነገሮች ከለሮች ስለሆኑ አይረባበሹም። አሁን ይሄ ጥቁር ከዚህ ጥቁር ጋር አለ። ይሄ ግሬ ከለር እዚህ ጋር ከመሬቱ ጋር አለ። ይሄ ቡኒ ከለር እዚህ ጋር ከምናየው እዚህ ጋርም አለ። ይሄ ስቶን እዚህ ጋርም አለ። ይሄ እዚህ ጋር ከዚህኛው ጋር ከአጥሩ ጋር አለ ማለት ነው። ስለዚህ አይረባበሹም ማለት ነው። ከለሮቹ እንዳለ ውበታቸው በቃ አንድ ላይ ሲሆኑ ያምራሉ። 6 ከለር 7 ከለርን ብንጠቀም ቤታችን ላይ እንደ አርቴክቱ ምክር ማለት ነው ብንወስድ የበለጠ እዚህ ጋር ለምሳሌ 7ኛ ከለር እዚህ ጋር ሌላ ከለር አለ። በቃ እንደ አርቴክቱ ምክር ከለሮችን ብንጨምር ቤታችን ላይ የበለጠ ውበት ይጨምራል ማለት ነው እንጂ ከለር ስላሳነስን ውበት ነው ማለት አይደለም። በቃ ዝም ብለን አንድ ከለር ተጠቀምን ውበት ነው ማለት አይደለም። እያንዳንዱ ነገር የራሱ ኢፌክት ስላለው ማለት ነጭ ከለር ብቻ የምንጠቀምበት ጊዜ ሊኖር ይችላል እንደ ቤቱ ኢፌክት እና ቤቱ ላይ
ብቻውን ሊያምር ይችላል፣ ግሬ ብቻ ሊያምር ይችላል። ግን ስቲል ደግሞ እንደዚህ አይነት ከለሮችም ሲሆኑ የበለጠ የማማር እንትን ስላለው ማለት ነው። እንደምታዩት ነው። አሁን ይሄ ቤት ብዙ አይነት ከለር አለው ግን ያምራል። መሬቱም እንደምታዩት ነው ያምራል። በቃ እና አበባችሁን አተካከላችሁ ካያችሁ ቅድም እንዳልኳችሁ ማለት ሲምፕል አንድ ሁለት በፖት ነው የተተከሉት እነዚህ። በቃ እንደዚህ ሲምፕል የሚቀመጡ ፕላንቶች ማድረግ ይቻላል። ከዛ በኋላ ስንመጣም እንደዚህ ማድረግ ይቻላል። ከዚህ በተጨማሪ ደግሞ ሞር ውበት ለመጨመር እንደዚህ አይነት ነገሮች ሲሆኑ ላይን አፕ ማድረግ ይሄንን እንደዚህ በቃ ይሄ አሁን ከርቭ ዲዛይኑ ሞደርን ስለሆነ መጨረሻ ላይ አሁን ይሄ ምንድነው ዲኮር አሁን ለምሳሌ ከዲዛይኑ በኋላ ዲኮር የሚሰሩት ግሪን ጋርደን የሚሰሩ ሰዎች በቃ በዚህ ያምራል በማለት የሰሩት ሊሆን ይችላል። ግን ሞር ደግሞ እንደዚህ ሼፑ ባውንደሪው ቢኖረውና ቀጥ ቢል እንደዚህኛው እንደ ቤቱ ያምር ነበር የበለጠ። እዚህ ጋር አሁን ከርቭ ምናምን ከቤቱ ጋር ስለማይሄድልን ነው እንጂ ይሄ ስለማያምር አይደለም። ይሄ በጣም ያምራል፣ ግን ከራሱ ቤት ጋር ሲሆን የበለጠ ውበት ስለሚኖረው ማለት ነው። ሌላው ነገር እዚህ ቤት ላይ ማየት የምንችለው ነገር እንግዲህ ውበቱን አይተናል። ደረጃው በጣም ያምራል። መጀመሪያ ላይ ስንገባ ብዙ ጊዜ እንደዚህ አይነት ግሬስ ያለ እንደዚህ አይነት ደረጃ ማርብል ሰፊ ስንጠቀም የበለጠ ቤቱ ግሬስ ይኖረዋል። ሞር በቃ ላይቶቹንም ምንም ካየን ሁሉም ነገር ላይት አጠቃቀማቸው እዚህ ጋር አሁን ላይት እንደዚህ አይነት ላይት ሲኖር እነዚህ ሂድን ላይቶች ለእንደዚህ አይነት ቴክስቸር ያለው ፓርት ሲኖረን ውበት ያሳምራል ግድግዳ ላይ ማለት ነው። ከዛ በተጨማሪ ደግሞ እንትን ላይ የምንጠቀም ከሆነ ቀለም ላይ እንደዚህ አይነት የምንጠቀም ከሆነ ቀለሙ አያምርም። ምክንያቱም ቀለም ምን ይሆናል መሰላችሁ? ቀለም በስርዓት ስለማይሰራ ሲሰራ ቻክ ሲደረግ ምናምን ፕላስት ቻክ ሲደረግ ብዙ ጊዜ ዌቭ ያመጣል ወይም ገባ ወጣ ስለሚያመጣ ገባ ወጣውን ያሳይብናል። ስቶን ሲሆን ግን ገባ ወጣው ያምራል። ስለዚህ ስቶን ላይ እንደዚህ አይነት ዲኮሬሽን ማብራት ካማረ ልክ ወስደን ደግሞ ቀለም ላይ እንደዚህ ማብራት እናደርጋለን ማለት አያምርም። ቀለም ላይ እንደዚህ ብታደርጉ በጣም ያስጠላል ማለት ነው። ወደ ውስጥ ስንገባ አጀማመሩ ኮልደር ነው መጀመሪያ የምናገኘው። ከዛ በኋላ በግራ በኩል ደረጃ አለን፣ አሪፍ ነው። ከዛ በኋላ ደረጃውን አክሰስ አድርገን ወደ መኝታ መውጣት እንችላለን። ከዛ በኋላ ሳሎን ነው። ግን እዚህ ጋር ሳሎኑ የታዘብኩት ነገር ምንድነው? ሳሎኑ ፍሮንት ላይ አለመሆኑ። ሳሎኑ አሁን ፍሮንት ላይ ቢሆን ኖሮ የበለጠ ውበት ይኖረው ነበር። ምክንያቱም ሳሎን ላይ አሁን ለምሳሌ ምን እየተፈጠረ ነው የሚለውን ነው ማየት ከሳሎኑ ወጥተን ነው እዛ ወደፊት ሄደን የምናየው ማለት ነው። ወይም ደግሞ ሳሎኑ ቪው ለምሳሌ አይለኛም በቃ ቪው ወይም ውጭ ያለውን ነገር ለማየት እንፈልግ መስኮቱን ብንከፍተው ሙሉ ደረጃውን ነው ልናይ የምንችለው እዚህ ቤት ላይ ማለት ነው። ማየት የነበረብን ምንድነው ውጪውን ነው ማየት የነበረብን። ሳሎን ብዙ ጊዜ ውጪውን ብናይ ልክ ስንከፍት ውጪውን ብናይ የተሻለ ይሆናል። ምክንያቱም የሆነ ፕሮግራም ቢኖር ምንም ቢኖር በትልቁ ብንከፍተው ውጪውን ማየት መቻል አለብን ማለት ነው። የሳሎኑ ቦታ ትንሽ ራቅ ብሏል። ሌላው በቃ ዲዛይን ላይ ምንም ደረጃው ምናምን እንደምታዩት ነው ውበቱ። የፊት ለፊት ያለው ደረጃ የከለሉበት መንገድ ነው። ደረጃውን የከለሉበት ከዛ ደረጃውን ከልለውት እዛው እንትን አደረጉ ማለት ነው። ቲቪ ስታንዱን አደረጉት ማለት ነው። በጣም ያምራል። ይሄ ደብል ሃይት ነው። ደብል ሃይት በጣም ውበት አለው ቤት ላይ። ግን ምንድነው ማሰብ ያለብን ደብል ሃይት ስንሰራ ከላይ ያለውን ስፔስ ሉዝ እንደምናደርግ ነው። አሁን ይሄ እርግጠኛ ነኝ ወይ 60 ካሬ 70 ካሬ የሚሆን ቦታ ለደረጃው የተጨመረው እዚህ ጋር ለሳሎኑ የተጨመረው አጠቃላይ ይሄ ቦታ ሙሉ ሉዝ ነው የምናደርገው ማለት ነው። ከላይ አሁን ለምሳሌ ማስተር ማድረግ የምንችልበት ሁለተኛ እሱ ብቻ አይደለም ሉዝ የምናደርገው። እንደዚህ አይነት ነገር ስንሰራ ማወቅ ያለብን እዚች ጋር ማስተሩ መስኮት እንዲያገኝ ምናምን ማስተሯን በዚህኛው ሳይድ ይሆንብናል። ሁለት መስኮት ፊት ለፊት ላይ መስኮት አይገኝም ማለት ነው በፊት ለፊት በኩል ብዙ ጊዜ ማለት ነው። ግን ደብል ሃይቶች ስንጠቀም እንደዚህ አይነት ረጅም በቃ አርት ወርክ መጠቀም በጣም ያሳምረዋል ቤቱን። ሁለተኛ ደግሞ ሌላው ልክ ስንጠጋ እንደምታዩት ጎልደን ከለሮች ይሄን ጎልደን እዚህ ጋር ያለችው ከጎልደን እዚህ ጋር ያለው ጎልደን ምንድነው ቤቱ ላይ በቃ ከለር መኖሩ ያሳምረዋል። አሁን ይሄ ቤት እንዳያችሁ ነው ውስጥ ውጪም ከለር አይተናል። ውስጥም ስንገባ በቃ ግሬ አለ። ግሬ ሶፋ ዋናው ሶፋውን ነው የምታየው። ሶፋው ግሬ ሆኖ ግን ሲምፕል የሆኑ ነገሮች እንደዚህ በቃ ዲኮር የሚያደርጉ ጎልደኖች እንደዚህ ጎልደን አንዳንድ ቦታዎች ስንመጣ ዲኮር የሚያደርጉ ነገሮች ቤቱን ሞቅ ያደርጉታል ማለት ነው። ያለበዛ ቤቱ ፈዛዛ ይሆንብናል። እንደዚህ አይነት ሞቅ የሚያደርገው ከለር ማንጠቀም ከሆነ ማለት ነው። በጣም ስለሚያምር ነው የቤት በጣም ስለወደድኩት ነው እኔ እንደዚህ የምሰራው ማለት ነው። እንደምታዩት ነው ይሄ በቃ ቻንድሬሉ በጣም ነው የሚያምረው። በጣም ረጅም መብራት ነው። በቃ እነዚህ አይነት በቃ ዲኮሬሽኖቹ ምናምን ሁሉም ነገር በጣም ነው የሚያምረው። ወደዛኛው ቤት እንመለስ። ይሄኛውን በዚህ ብዙ ካየን ወደዛኛው ቤት እንመለስና እኔ እዚህ ቤት ላይ ስንመጣ እንዳልኳችሁ እዚህ ጋርም ይሄ ባውንደሪ ቢኖረው አሪፍ ነበር። ይሄ ፓርት እዚህ ጋር ባውንደሪ ቢኖረው የበለጠ ውበት ይኖረዋል ይመስለኛል። አሁን እንደዚህ ሳሰምሮ ራሱ ልዩነት አለው አይደል? ይሄ ባውንደሪ እዚህ ጋር አድርገንለት ቢሆን ኖሮ ሳሩ ለብቻ እዚህ ጋር ለብቻ ይሄን ነገር ለብቻ ብናረግ
አሪፍ ይሆናል ማለት ነው። እሺ ወደ ውስጥ ከመግባታችን በፊት አንደኛ መናገር ያለብኝ ነገር እዚህ ጋር ከለር ስንመርጥ ነው። ከለር ስንመርጥ አሁን እዚህ ላይ እዛኛው ቤት ላይ አላየሁትም። አሁን በሩ ምን አይነት ከለር እንደሆነ ራሱ በቃ ያኛው ቤት ላይ ያምራል በጣም በሩ ምንም በቃ የሚረብሽ ከለር አይደለም። እዚህኛው ጋር ስንመጣ ግን ገና ከመግባታችን ይረብሸናል። ምክንያቱም ይሄ ቀይ ከለር ለቤት አይመከርም። ቀይ ከለር ነገር እንደዚህ አይነት ነገር መጠቀም ማለት ነው። ቀይ ከለር ምናልባት እናንተ በቃ ፍላጎቱ ኖሯችሁ የራሳችሁን እንትን ካላላችሁ በስተቀር ያን ራሱ በሚያምርበት መንገድ መጠቀም ይቻላል። ግን ቀይ አሁን በሩ ምንድነው በጣም ቀላ መልኩ ጠቆር ወይ ማለት አለበት ወይ ደግሞ ነጣ ማለት አለበት ወይ ወደ ሌላ ወደ እንጨት ከለር መሆን አለበት። ይሄ በጣም ቀላ ያለ ከለር ሲሆን ምክንያቱም ቤት ውስጥም ብዙ ጊዜ ቀይ ከለር ስለማናገኝ ቀይ ከለር ጭቃ ስለማናገኝ ከቀይ ከለር ጋር የሚሄድ ነገር አናገኝም። ስለዚህ ሙሉን በቃ በሮቹና እንትኑን ቀይ ከለር በማድረግ ብቻ ልናልቅ እንችላለን። ያው አያምርም። አሁን ሄደን ቁም ሳጥናችን ቀይ ብናደርገው አያምርም። ለዛ ቀይ ከለር ባንመርጥ መጀመሪያውኑ የተሻለ ይሆናል ማለት ነው። ወደ ውስጥ እንግባና እንየው። ይሄኛው እንደዛኛው ፈርኒሽ የተደረገ አይደለም። ግን ምንድነው እዚህ ጋር አሁን ፍሎራቸው በጣም ያምራል። ፍሎር አጠቃቀማቸው ዝም ያለ በቃ ፍሎሩ በጣም ደስ ይላል። ምንም ነገር የሌለበት ነው። በቃ ቢኖርበት ራሱ ትናንሽ ነጠብጣብ ነገር ነው። በቃ በካሜራ ልንለየው አንችልም። ፍሎራችን ብዙ ጊዜ እንደዚህ አይነት ነው መሆን ያለበት። ይሄ በጣም የበዛበት ነገር ሲሆን ይረብሻል። ፋውንቴን አለው ቤት ውስጥ እንግዲህ ያው ደረጃ ስር ያለው ቦታ ፋውንቴን ያለው ያምራል። እንደዚህ ነገሮች ቤትን የሚያሳምሩ ነገሮች ስለሆኑ ማለት ነው። ይሄም የደረጃው ቦታ ሰፊ ሆኖ በቃ ደረጃው ቦታ ብቻ ነው የምታዩት። ሁለቱ ደረጃው መውጫና መተላለፊያ ያለው ሌላ ኦፕን ነው። ልክ እንደገባችሁ ረጅም ኦፕን ስፔስ ነው የምታገኙት። ያምራል። ይሄ ሌላው እዚህ ጋር የምናያቸው ዲኮሬሽን እንዳለ ቆንጆ ናቸው። ቅድም ያልኳችሁ ነገር አሁን እዚህ ጋር ከጀርባ እያችሁ ሳረ ድጋሜ ተጨመረ። ሌላ እዚህ ጋር ከጀርባ የምታዩት ድጋሜ ተጨመረልን ማለት ነው። እዚህ ጋር ሌላ አይነት ዲዛይን አሁን ከዚህ ከውጪ ሲታይ እንዲያምር ነው፣ ግን በቃ እየበዛ ሲመጣ ውበቱም አያምርም። እኔ ባዝሩማቸው በጣም ነው የሚያምረኝ። እነዚህ በጣም አሪፍ አድርገው ነው የሚሰሩት። ግን እንደዚህ አይነት እንትን ከመጠቀም የቅድም ያያችሁት እንትን መታጠቢያ ከመጠቀም ሌላ አይነት እጅ መታጠቢያዎች መጠቀም የተሻለ ይሆናል። ይሄ ክብ ከመጠቀም አራት ማዕዘኖቹን መጠቀም ይሻላል። ሌላው ነገር እንደዚህ አይነት ሲሊንግ ዲኮሬሽን ነው። አሁን እዚህ ጋር ስንመጣ ሲሊንግ ዲኮሬሽን እናያለን። ሲሊንግ ዲኮሬሽን ላይ ጂፕሰም አሁን እዚህ ጋር ቢም ይኖራል እርግጠኛ ነኝ። አሁን ቢሙን ለመሸፈን ነው ይሄ የተሰራው፣ ግን በቃ ዲኮር በዝቶበታል። እዚህ ጋር እንደዚህ ቁርጥ አለው፣ እዚህ ጋር እንደዚህ እዚህ ጋር መስመር በቃ አሁን ባሰምርላችሁ በቃ ይደብራችኋል ራሱ እንትኑ በቃ መስመር እንደዚህ መብዛት የለበትም። በተለይ ደግሞ በአሁን ሰዓት መጠቀም ያለባችሁ እንደዚህ አይነት ሳይሆን በቃ ዝም ያለ ቢሆን የተሻለ ይሆናል። ምክንያቱም ይሄ ቢም እንደዚህ የሚወጣባችሁ ከሆነ ቢሙ ራሱ በጣም ዝቅ ያለ ካልሆነ ከ2.80 በታች ካልሆነ በቃ ዝግ ብትደፍኑት አያስታውቅም። በቃ ቁመቱ ራሱ ያን ያህል ችግር የለውም። በተለይ መኝታዎች ላይ ምናምን መጀመሪያ ላይ ግራውንድ ላይ ከሆነ ግራውንዱን ከፍ አድርጋችሁ መስራት ነው። ከፍ አድርጋችሁ መስራት ከነ ቢሙ ምናምን አስባችሁ 3 ሜትር አትሊስት እንዲመጣ 3.40 ምናምን አድርጋችሁ ቁመቱን መስራት ነው። ሌሎቹን ደግሞ በዛው በኖርማል 3 ሜትር እንኳን ብትሰሩት እስከ ቢሙ ድረስ ብዘጉትም ችግር የለውም ማለት ነው ቢሙን ለማጥፋት። ስለዚህ ውበቱ የሚኖረው ዝም ያለ ነገር ሲሆን ነው። አሁን ይሄ ቤት የተሰራው የቆየ ሊሆን ይችላል፣ ግን አሁን ላይ መስራት ያለባችሁ ዝም ያለ ነገር ነው። አሁን ድረስ እንደዚህ አይነት ዲኮሬሽን ሲሰሩ ስለማይ እንዲጠቅማችሁ ብዬ ነው ይሄን ቪዲዮ የምሰራው ማለት ነው። ስለዚህ ሌላው ነገር ያው እንዳልኳችሁ ነው። አሁን ያንን ቀይ በር ለመጠቀም እዚህ ጋር ቀይ ዎልፔፐር ቀይ በሩን ለመጠቀም ቀዩን በር ስላደረግን የግዴታ እሱን ለማሳመር እዚህ ጋር ምን ተጠቀምን? ሌላ ቀይ ዎልፔፐር ማለት ነው። እንደዚህ አይነት ቀይ ዎልፔፐር። ይሄ ቀይ ዎልፔፐር ደግሞ በቃ ውበቱን ያጠፋዋል። ቀይ ዎልፔፐር እዚህ ጋር መኖሩ በቃ ይኸው ይረብሽ ነገር ነው ማለት ነው። ይሄን ለምሳሌ እንደዚህ አይነት የምናያቸው አሁን እዚህ ጋር ብዙ ሰው ሲሳሳት ማየው ፔንዳንት ላይቶች ነው። ፔንዳንት ላይት ሞደርን ላይ ስንጠቀም እንደዚህ አይነት ክሪስታል የሆኑ ባንጠቀም፣ ሞደርን ከሆነ ዘመናዊ ቤት ከሆነ እናንተ ስታይሉ ክሪስታል የሆኑ ነገሮች ባንጠቀም፣ ሞር ደግሞ ይሄ ኤልኢዲ የሆኑ ነገሮች ብንጠቀም ክሪስታል የሌላቸው ስሙዝ ከለሮች ሆኖ የሚያማምሩ ስላሉ እነሱ አይነት ብንጠቀም የተሻለ ይሆናል። ከዛ ውጪ እንደዚህ አይነት ዲኮር ያለበትን እንትን ብዙ ጊዜ ሲገጥሙ ስለማይ ነው። እኛም ያው ሞደርን ቤት ከሰራን በኋላ በቃ ስንወጣ ያው መብራት መጨረሻ አካባቢ ስለሚገጠም
ይሄንን መብራት አምጥተው ይገጥሙታል ማለት ውድ ስለሆነ ብቻ መግጠም የለባችሁም። ውድ ስለሆነ ብቻ ቤቱን ያሳምረዋል ማለት ስላልሆነ ማለት ነው። ሌላ ቦታ ላይ ቢሆን ሊያምር ይችላል፣ ግን ክላሲክ ሞደርን ላይ አያምርም ማለት ነው። ሌላው ኪችኑ ቆንጆ ነው። ያው ምንም ምለው ነገር የለም እዚህ ላይ እዚህ ጋር ሃንድሎች ምናምን ብታወጡ ሃንድል ባይኖር፣ ምክንያቱም ሞደርን ዲዛይን ላይ ሃንድሎች ምናምን ባይኖሩ የተሻለ ይሆናል። እዚህ ጋር መክፈቻ ተደርጎለት ራሱ በእጃችሁ የምትከፍቱት አይነት ዲዛይን ቢሆኑ፣ ከላይ ደግሞ ቢሞላ። ሁለተኛ እዚህ እንደዚህ አይነት ጂፕሰም ስንሰራ እንደዚህ አይነት ጂፕሰሞች ስንሰራ ማሰብ ያለብን ነገር እንደዚህ አይነት ጂፕሰም ስንሰራ ሁል ጊዜ ቁም ሳጥን ላይም ቢሆን ኪችን ላይም ቢሆን ይሄንን የኪችኑና የቁም ሳጥኑ መጥቶ ወደ ውስጥ ሲገባ ብዙ ቤት አየዋለሁ። ይሄ ዲዛይን ወደ ውስጥ ሲገባ እንደዚህ አይነት ነገር መኖር የለበትም። ስታሰሩ ቀድማችሁ እዚህ ጋር ቁም ሳጥን የሚኖርበት ቦታ ኪችን የሚኖርበት ቦታ ይሄንን ወደ ውጪ ሳበት አድርጎ መስራት አለ። አትሊስት 60 ሳንቲም ፍሪ መኖር አለበት። ያለበዛ ከላይ ስገጥሙት ውበቱ አይመጣም። አሁን በዚህ ልክ ብንገጥመው ይሄኛው ወደ ውጪ ሊወጣ ስለሚችል ውበቱ ስለማይመጣ ማለት ነው። በኋላ ላይ ጂፕሰም ሲሰራ ነው ተጠንቃችሁ መሰራት ያለባችሁ። እዚህ ጋር ሌላው ነገር ቆንጆ ነው። በቃ ሌላው ያው እንደምታዩት ነው። ቅድም እንዳልኳችሁ ያንን በሩን ቀይ ስለመረጠን እዚህ ጋር ቀይ ላይ ያስመረጠን ነው ይግድ። አሁን ኪችኑ አሁን የትራዲሽናል ኪችን ነው። ትራዲሽናል ኪችኑ ቀይ ተጠቅመናል። ስለዚህ ይሄ ቀይ ከለር ምንድነው በቃ ውበቱን እያጠፋብን ያለው ማለት ነው። ቀይ ከለር እዚህ ጋር ስንጠቀም አያምርም። ቀይ ከለር ወይ ካፌ ምናምን ሆኖ የሆነ ቦታ ወይ ማይታይ ነገር ካልሆነ በስተቀር ቤታችን ላይ እንደዚህ ቀይ መጠቀማችን ውበቱን ያጠፋዋል ማለት ነው። የበዛ ወልፔፐሩ በጣም በቃ የሚረብሽ እንደዚህ አይነት ነገሮች ባንጠቀም ቤታችን ላይ በቃ ስሙዝ የሆነ ሲምፕል የሆነ ነገሮች ብንጠቀም። ባዝሩሞቹ በጣም ያምራሉ። አሁን እነዚህ በቃ ዲኮሬሽናቸውም ቢኖርባቸውም ዲኮሬሽናቸው በጣም የሚያምር ነው። ለሆቴል ደረጃ የሚሰሩ ዲኮሬሽናቸው፣ ምክንያቱም እንደዚህ ለፍተ ባዝሩም ላይ ስለማይሰራ ማለት ነው። በጣም ተለፍቶ የተሰራ የሚያምር ባዝሩም ነው ይሄኛው። ይሄው እንዳልኳችሁ ነው። አሁን ቅድም እንዳልኳችሁ እዚህ ጋር ቁም ሳጥኖቹ ላይም አሁን ይሄም አያምርም። ሁለተኛ ቁም ሳጥኖቹ ላይም እንዳልኳችሁ በሩን ለማመሳሰል ሲባል ቁም ሳጥኑ ቀይ ሆኗል። ይሄ ደግሞ የበለጠ ውበት የሚያጠፋ ነገር ነው። በዛ ላይ እንደዚህ አይነት አንድሬሎች እንደዚህ አይነት ዲኮሬሽን የበዛባቸው እጀታ ሞደርን ቤት ላይ ባትጠቀሙ ሙስሊም የሆነ ዝም ያለ ነገር ቢሆን በቃ የተሻለ ይሆናል ማለት ነው። አልሙኒየም አንድሎችን መጠቀም ይቻላል። ከአልሙኒየም ደግሞ ሌላ አይነት ደግሞ ከአልሙኒየም ውጪ ደግሞ ከሆነ እጀታ የሌላቸው ወይም ፑሽ በተን ስትገፉት የሚከፈቱ ቁም ሳጥኖች ስላሉ እነሱን መጠቀም ወይ ደግሞ ስላይዲንግ መጠቀም ይቻላል። እንደዚህ አይነት እጀታ ላለመጠቀም ማለት ነው። በዛ ላይ ደግሞ እዚህ ጋር አየር ላይ ተንጠለጠለ ይመስላል። ይሄ ነገር ከለር ቢኖረው የተሻለ ይሆናል። ሌላ ባዝሩሞቹ በጣም ያምራሉ። እንደምታዩት ቪዲዮን ገብታችሁ ማየት ትችላላችሁ። በጣም ያምራል። ሌላው በወልፔፐሮች ላይ አሁንም ሌላም ችግር የምናየውም ድጋሚ የምናየው ችግር እዚህ ጋር ወልፔፐሩ ላይ ያለው ችግር ነው። እዚህ ጋር ያለው ወልፔፐር ላይ ያለው ችግር አሁንም ይሄው እንደዚህ የምታዩት ነው። እዚህ ጋር በቃ መልኩ በቃ አረንጓዴ እንደዚህ በቃ የሆነ ዛፍ የሚመስል ነገር የሆነ ፕላንት ብታረጉ የበለጠ ያን ዝም ብሎ የሆነ ፕላንት ቢሆን የተሻለ ይሆናል። እንደዚህ አይነት ዲኮሬሽን የሚረብሽ ነገር ከምታስገቡ ቤታችሁ ላይ ማለት ነው። ይሄ አሁን የምታዩት ቁም ሳጥን ነው ፊት ለፊት ያለው አይደለ? ቁም ሳጥን ነው አይደለ? እኔ ራሱ እያየሁት ነውና ቁም ሳጥን ነው። አዎ ቁም ሳጥን ነው። ይሁት እንደዚህ አይነት የሚረብሽ ከለር ቁም ሳጥን አሁን አይደረግም። እንደዚህ አይነት አይደረግም። በጣም በቃ የሚረብሽ ከለር ነው ቁም ሳጥን። ዝም ያለ ነገር ቢሆን የተሻለ ይሆናል። ይሄ በቃ በጣም ይረብሻል። ከለሩ የሚያምር ይመስላል ግን በጣም የሚረብሽ ነገር ነው ከለሩ። የሆነ ቁም ሳጥን መሆኑ ራሱ አያስታውቅም። ቁም ሳጥን ስትሰሩ ዝም ያለ ቢሆን ራሱን ከለሩን ቤቱን የሚመስል ቢሆን የተሻለ ይሆናል። እንደዚህ ዝም ብሎ ብቻ ስለተገኘ ይሄ አሁን ይሄ ማቴሪያል ስለተገኘ ብቻ እንደዚህ አይነት ማቴሪያሎች እንጠቀመው አነስ ባለ ነገር ላይ የሆነ ዲኮር ለማድረግ ካልሆነ በስተቀር እንደዚህ ሙሉ ቁም ሳጥን ስንሰራበት ያስጠላል፣ ውበቱ በጣም ይጣፋል ማለት ነው። እኔ ቁም ሳጥን መሆኑ ያው በእጀታው ነው ያወቅኩት። በጣም ይከብዳል አሁን እንደዚህ አይነት ቁም ሳጥን ማለት ነው። ያው እንደምታዩት ቁም ሳጥን ነው እና በቃ ይደብራል። እንደዚህ ነው ከቤቱ ከለር ውጪ የሆነ ነገር ነው። በዛ ላይ የሆነ ጅፍርቅቅ ያለ የሚረብሽ ነገር ነው ከለሩና እንደዚህ አይነት ቁም ሳጥኖች መጠቀም የለባችሁም። ከቻላችሁ ዝም ያለ በቃ ብዙ ከለር ያልበዛበት ዝም ያለ ስላችሁ አሁን ነጭ ብቻ መጠቀም አይደለም፣ ግሬ ብቻ መጠቀም አይደለም፣ ሚክስ ማድረግ ከእንጨት ከለር ጋር ሚክስ አድርጋችሁ የተሻለ ነገር ማውጣት ይቻላል ማለት ነው። ባዝሩሞቹ በጣም ነው የሚያምሩት። ከባዝሩሞቹ ተማሩ። ቆንጆ ባዝሩም ነው የሚሰሩት። ማቴሪያል አጠቃቀማቸው ራሱ እዚህ ጋር ሌላ ከለር፣ እዚህ ጋር ሌላ ከለር፣ ሌላ ኤፈርት ነው። ግን ኤፈርት ሆኖ የሚያምር ኤፈርት ማለት ነው። አንዳንድ ጊዜ ኤፈርት ቢበዛበት ላያምር ይችላል። ስለዚህ ኤፈርት ሆኖ የሚያምር ኤፈርት ነው፣ ያምራል። ባዝሩም ላይ እንደዚህ አንድ ውል ስንቀይር
እንደዚህ ነገሮች ስንሰራ ባዝሩማችንን ስለሚያሳምረው በጣም ቆንጆ ነው። እንደዚህ ነገሮች መጠቀማችን አሪፍ ነው። ሌላው ወልፔፐሮቹ አሁንም ብያቸዋለሁ፣ ዲዛይኖቹ ሲሊንጎቹ ምናምን አሁንም ብያቸዋለሁ። እነዚህ በቃ መጥፋት ያለበት ነገር ነው። እንደዚህ አይነት ዲዛይኖች በጣም አሁን ላይ በቃ አያስፈልግም። ስቲል አሁንም እየተሰራ ስለሆነ ነው። አሁን ይሄ ቤት ትንሽ ሞደርን ሆኖ ዝም ያለ አሪፍ ሆነ። ይሄኛው ቀለምና ይሄን ማርብል ከለር አጠቃቀማቸው ያምራል። እዚህ ጋር በጣም የሚያምር ነው። እነዚህ ሶስቱ እዚህ ጋር የምናያቸው ግን ይሄ ከለር ይረብሻል አሁን እዚህ ቤት ላይ ማለት ነው። ቢያንስ ቲሙን መጠበቅ ነበረበት። አንድ ክፍል ውስጥ እስከሆነ ድረስ ቲሙን መጠበቅ ነበረበት። አሁን የዚህ ቤት ያምር ነበር ግን በቃ ያበላሽዋል ማለት። ሁለተኛ ቀይ በር ስላለ ማሳመር አንችልም ቤቱን። ይሄ ቴራስ ላይ ነው፣ በጣም ያምራል። እንደዚህ እነዚህ ጋር አሁን በጣም ያምራሉ። ስቶን ዲኮሬሽኑ አነስ ቢልም አሁን እንዳልኳችሁ የኪችን ነው። ኪችን ቅድም ብያችኋለሁ። እንደዚህ አይነት ቀይ ኪችን ወጥ የባሰ ደግሞ ዎልፔፐር መጣ። እንደዚህ አይነት ዎልፔፐሮች ጭራሽ በቃ መጠቀም የሌለባችሁ ዎልፔፐር ነው። በቃ ጭራሽ መጠቀም የሌለባችሁ ነው። በቃ እንደዚህን ቀይ እንትን ብሎ የሆነ ነገር ዥንጉርጉር የሆነ ነገር በጣም ይከብዳል። አሁን ዎልፔፐር እኔ እንጃ ቤቱ እስካሁን ካለ ያነሱታል እርግጠኛ ነኝ የዎልፔፐር። ግን ምንድነው አሁን እዚህ አሁን አንድ ቤት ላይ ነው ያለነው። እስካሁን 4 ነው 5 አይነት ባዝሩም አየን። ከለራቸው የተለያየ ምናቸው የተለያየ ለእናንተ ራሱ ለግዢ አይመችም። አሁን ይሄ ነገር አንድ ቦታ ሄዳችሁ ስገዙ ለግዢ ራሱ እንዴት ነው በየጊዜው እየመጣችሁ እየለካችሁ በየጊዜው በጣም ብዙ ልኬት ይበዛባችኋል። ሁለተኛ ስህተቶች ይበዙባችኋል። አራተኛ አንዱ ጋር የተረፋችሁን አንዱ ጋር መጠቀማችሁም ዌስታችሁን በትክክል ማስተካከላችሁም አንዱ ጋር የሚተርፋችሁን አንዱ ጋር መጠቀማችሁም እያንዳንዱ ችግሩ ምንድነው? በቃ 5 አይነት ባዝሩም አይተናል። አምስቱንም የተለያየ ነው ያደረጉት። አንደኛ አንድ ቤት አይመስልም። ያው እነሱ ምንድነው አሁን ይሄ ሾሩም ነው ብትለኝ እኔ አሁን በዚህኛው ልስራለሁ ወይስ በዚህኛው ልስራለሁ ወይስ በዚህኛው? ሾሩም ከሆነ ያ መሸጫ ከሆነ ይሆናል። ግን መሸጫ ካልሆነ ድረስ ባዝሩማችን እንዳለ ከላይ ጀምሮ ከታች ጀምሮ ያየናቸው ባዝሩሞች ተመሳሳይ ቢሆናቸው ያምራል። ተመሳሳይ ማድረግ በቃ ቲሙንም ይሄን ብንጠቀመው ቦል ራሱ እንዳለ ቦሉ ብቻ አይደለም ፎሴቱ ራሱ በቃ ማሳመር ፎሴቱ ቦሉ ማርብሉ የጀርባ ሴራሚኩ እንትኑ መብራቱ ኤልኢዲ ሚረሩ ራሱ እንዳለ ኤቭሪቲንግ ማመሳሰል ይኖርብናል። ውበቱ አንድ አይነት እንዲሆን በቃ ዝም ያለ ሁሉም ነገር አንድ አይነት ሲሆን የበለጠ ውበት ይኖራል። ግን አሁን እዚህ ቤት ሁሉም ላይ በቃ እንደ ማስታወቂያ ነው የሚሆንበት። ከዚህም ልስጣችሁ ወይስ ከዚህ ይሆንብናል ማለት ነው። ስለዚህ ስለቻልን ብቻ ማድረግ አይኖርብንም። ስለቻልን ብቻ ስላወቅን ብቻ ማድረግ አይኖርብንም። እነዚህ ነገሮች አንድ ላይ ነበር ማድረግ የነበረብን። አንድ አይነት ቢሆን የበለጠ ውበት ይኖራል። አሁን ይሄኛውን ድጋሜ ሌላ ሳይ ነው እኔ ራሱ ግራ ገብቶኝ እንትን ያልኩትና ከዛ ውጪ በቃ ያምራል። አሰራራቸው ምናምን ቆንጆ ሆኖ ግን እነዚህ አሁን እንደዚህ አይነት መብራቶች ምናምን የበለጠ ያሳምራሉ። እንደዚህ ከሚሆን ስፖትላይት ከሚሆን ኤልኢዲ ብናደርገው ደግሞ ሻዶ መብራት ቢሆን የበለጠ ያምራል። ግን በቃ እንደዚህ አይነት ኤፈርቶች ቤት በጣም የሚያሳምሩት። እንደዚህ ኒች መስራት አሁን እዚህ ጋር ባዝሩም ላይ ኒች ይባላል። ይሄ እንደዚህ በቃ ተከፍቶ እቃ ሳሙና ምናምን የሚቀመጥበት ቤትን ያሳምራል ማለት ነው። ከዛ ውጪ ሌላ የቁም ሳጥን ከለር አየን። አሁን እዚህ ቤት እኔ ይሄኛው ቤት አንድ ምሳሌ አንስቼዋለሁ። እናንተ ደግሞ ከዚህ ቤት ለመስራት የምታስቡ ቤት ላይ እንደዚህ አይነት ነገሮች እንዳትሳሳቱ ነው ይሄን ነገሮች ብሰራላችሁ ማለት። ይሄ ሌላኛው ቁም ሳጥን አየን፣ ሌላኛው ከለር ማለት ነው። እንግዲህ እኔ እንዴት እንደሚሰሩት አላውቅም። አሁን ይሄ ሁሉ ከለር አዘው ራሱ እንዴት እንዳደረጉት አላውቅም። ምክንያቱም ዌስቴጅ ራሱ አሁን እኛ ቁም ሳጥን ምናምን ስንሰራ ወይስ አንዱ ከአንዱ እያስተካከልን ነው የምንሰራው። እንደዚህ አይነት 7 አይነት ቁም ሳጥን ራሱ ለመስራት በጣም አስቸጋሪ ነው። እያንዳንዱ ሃንድሉ ይለያያል። ወይም ደግሞ ሌላ ምንድነው ከሆነ ቦታ ገዝቼ የመጣው ነው የሚመስለው። ወይም ከሆነ ቦታ በቃ ሰብስቤ ከአንድ ቦታ የሆነ ገዝቼ ከአንድ ቦታ የሆነ ገዝቼ ነገር ነው የሚመስለው። በቃ ቁም ሳጥኖቹ አንድ አይነት ከለር መሆን አለባቸው። እንደዚህ በቃ ይሄ ከለር ሌላ ከለር እንደዚህ መሆን የለበትም። ሌላው ደግሞ ባዝሩም ውስጥ ስትጠቀሙ ጥንቃቄ ማድረግ ያስፈልጋል። ከታች ተቆሎ በሴራሚክ መስራት ያስፈልጋል። ባዝሩም ውስጥ የእንጨት ነገሮች ስትጠቀሙ ወይ ደግሞ ብሎክ ቦርድ ማድረግ ወይም ደግሞ በሶሊድ እንጨት የሚሰራ ካቢኔት ማድረግ ይቻላል። ያለበዛ በሮቹን ሶሊድ ካቢኔት ማድረግ ከስር ሶሊድ ካቢኔት ማድረግ ያለበዛ ኤምዲኤፍ ከሆነ በውሃ በቀላሉ ሊበላሽብን ስለሚችል ባዝሩም ላይ ስንጠቀም በጣም ጥንቃቄ ያስፈልጋል። ብዙ ጊዜ ባዝሩማችን ግላስ ካለው ሻወሩ ማይረጭ ከሆነ በጣም ይጠበቀዋል። ግን ስቲም ምናምን ስለሚኖር ኤምዲኤፍ ብዙ ጊዜ የመቻል አቅሙ አነስተኛ ነው ማለት ነው። ሌላ ሁለተኛ ቴራስ አለ፣ ያምራል። አሁን እንዳልኳችሁ ነው። በቃ እዚህ ላይ ያለው ቤት ችግሮች እስካሁን ያወራናቸው ነገሮች ናቸው። እንደዚህ ነገሮች ዲዛይኑን አላሳመሩትም ማለት ነው። አሁን ይሄ ዲዛይኑ ቆንጆ ሆኖ ምኑ ነገር አፍሮ ነው፣ ግን በቃ ውስጥ ላይ ስንገባ የተጠቀምናቸው ነገሮች ምክንያቱም በቃ በራሳችን ወስነው ማን ይወስነው እኔ እዚህ ጋር ማወቅ አልችልም ማን እንደወሰነው፣ ግን በቃ እነዚህ አይነት ነገር ውሳኔዎቻችን ቤቱን እንዲያስጠላ አድርጎታል ማለት ነው። በተለይ ውስጥ ላይ ብዙ የሚረብሹ ነገሮች ስላሉት ማለት ነው። በዛ ላይ ግን ውጪው ግን ያምር ነበረ። ሁሉም ቤቱ አሰራሩ ምናምን በጣም ቆንጆ ነበር፣ ግን እነዚህ ነገሮች
ቤታችንን ውበት ይደብቅብናል ማለት ነው። ሌላኛውን ቪዲዮ ደግሞ ዝም ብዬ ላሳያችሁና እንጨርስ ማለት ነው። ሌላኛው ደግሞ የሚያምር ብዬ ያሰርኩት ቅድም እናየዋለን ማለት ነው። እሱ ያው ስለ ዝም ብዬ ማሳልፈው ምክንያቱም ታይሙ እንዳይር ነው። እንደምታዩት ነው ቤቱ ያምራል። በቃ ይሄ ከለር አጠቃቀማቸው ጎልደኑ ምናምን እዛ ጋም በቃ ከለር ይበዛበትን ግን በቃ ይሄዳሉ። ሁሉም ከለሮች ያምራሉ። በጣም ብዙ የሚረብሽ ነገር የለውም ማለት ነው። በቃ የተለያየ ሲሊንጋውን እናያለን እዚህ ጋር የተለየ ሲሊንግ ግን ይሄ በጣም ያምራል። ሲሊንጉ ስሙዝ ስለሆነ ሲሊንጉ በቃ ብዙ የማይረብሽ ነገር ነው። ደስ የሚል ነገር ነው። እንደዚህ አይነት ሲሊንግ ብንጠቀም አይረብሽም፣ ያምራል ማለት ነው። እንደምናየው ነው። ሌላው መኝታ ስናየው እንደዛኛው አይደለም። ያው ይሄ በደንብ ተሰርቷል። በጣም የተለፋበት ቤት ነው። እንደምታዩት በቃ ጎልደን አጠቃቀማቸው ይሄ ጎልደን ከት ሆኖ አልሙኒየም ጎልደን ተጠቅመዋል። እዚህ ጋር ወል ላይ ተጠቀሙት አለ እንዳለ ወል ላይ ተጠቀሙት ራሱ በቃ ጨርቅ ስፖንጅ ተከቶ ምናምን በቃ ብዙ ስራ አለው። እዚሁ ሳይት ላይ የሚሰሩ ስራዎች ብዙ ስራ አለው። ያምራል። በቃ ሶፋው አጠቃቀማቸው እዛ ጋር ስፋቱ ያምራል። በጣም በጣም ቆንጆ ነው። በቃ አሰራራቸው ውስጡ ኢንቴሪየሩ በጣም ቆንጆ ነው። ከለሮቹ እንደምታዩት በቃ እዛ ጋር የተጠቀሙት ከለር እዚህ ጋርም አለ። ግሬው አሁን እዚህ ጋር ግሬ ታያላችሁ፣ ጎልደን ታያላችሁ። በቃ ሌላ ወጣ ያለ ከለር አታዩም። ሴራሚኩም እንደዚሁ በጣም ዝም ያለ ነገር ነው፣ ግን በቃ ትላልቅ ስለሆነ ፒሱ ያምራል በጣም። ይሄኛው እንደዛኛው የተቆራረጠ አይደለም ሴራሚኩ። ሴራሚክ ደግሞ ብዙ ጊዜ ከቻላችሁ ሜትር ከ20 በ60 ብትጠቀሙ የበለጠ ውበት እየጨመረ ነው የሚሄደው። ባዝሩም ላይ ከተቆራረጠ ከ30 በ60 ምናምን መውጣት አለባችሁ። ምክንያቱም አሁን ያን ምንድነው ምላችሁ አቅም ካላችሁ ነው። አቅም ከሌለ ግን ያኛውን 30 በ60 አድርጎ ማሳመር ይቻላል። ከአቅም ካላችሁና ገንዘብ ያላችሁ ግን ምን ማድረግ እንዳለባችሁ ካላወቃችሁ ግን ሜትር ከ20 በ60 የተሻለ ነው። ከዛም በላይ ብትጠቀሙ ለባዝሩማችሁ የተሻለ ነው ማለት ነው። የበለጠ ውበት እየጨመረ ስለሚሄድ ማለት ነው። ይሄ መስመሮቹን ባጠፋችሁ ቁጥር ባዝሩሙ በጣም ሰፊ ነው እንደምታዩት። በቃ ሰፊ ባዝሩም ሲሆን እንደዚህ ያምራል በጣም ሁሉም ነገር ተሟላ። እዚህ ጋር ካቢኔቱ ቅድም እንዳልኳችሁ ካቢኔት ባዝሩም ውስጥ የምትጠቀሙ ከሆነ እንደዚህ ዘኮሎ ሴራሚክ መሰራት አለበት ከፍ ብሎ ውሃ፣ ምክንያቱም ቢመጣም እዚህ ጋር ውሃ ስለማይደርስበት ማለት ነው። መሬት ላይ ውሃ ይመጣል፣ ግን እዚህ ካቢኔቱ ላይ ስለማይደርስ ቁም ሳጥናችንን እዚህ ውስጥ መክተት ስለምንችል ማለት ነው የበለጠ ውበት ይኖረዋል። እዚህ እንደዚህ የበዛ ነገር ባትጠቀሙ አሪፍ ነው፣ ግን ስቲል በቃ ቤቱ ላይ ምንም የለም። በቃ ያምራል በጣም ይሄ ማየር ነገር ስለሆነ ወይ ከአልጋው ጋር ወይ ከምናምን ጋር አልሄደልኝም። አልጋው ለብቻ የተገዛ ነገር ስለሆነ ይመስለኛል ቤቱ በዚህ አይነት ዲዛይን አልጋው ቢሰራ የበለጠ ውበት ይኖረው ነበር። ግን በቃ እዚህ ቤት በጣም ምርጥ ነው። በቃ አሰራራቸው ሁሉም ነገር በጣም ምርጥ ነው። እንደ ኤግዛምፕል ከዛኛው ቤት የተሻለ ተመሳይ ፕራይስ ሊያወጡበት ይችላሉ። ያው ያኛው ቤት የፈለገ አሁን ቁም ሳጥኑ እርግጠኛ ነኝ የምላችሁ ነው ተመሳይ ዋጋ አዘው ተመሳይ በኩር ካሬ ዋጋ አዘው ግን ውበታቸው የተለያየ ሆነ ማለት ነው። ምክንያቱም የአርቴክት ሰጀሽን በስራ ስላልተቀበሉ ነው ብዬ የምወስደው። ከዛ ውጪ ሌላው ነገር አሪፍ ነው ማለት ነው። እዚህ ጋም የምናያቸው ነገሮች ኪችኑ አሁን ቆንጆ ነው። በቃ ከዛኛው ቤት በቃ የተሻለ ፐርፎርም ያደርጋል፣ የበለጠ ውበት አለው ማለት ነው። ይሄኛው ያው ብዙ ሰዓት ካየን እንትን ይልምናል። ይሄ ደግሞ ሌላ ቤት ገብተን ነው የሴቱ ጋር ነው እዛው ዳይኒንግ ሳሎን ላይ መሰለኝ። ይሄ ግን ምንድነው የቺ ዲኮሬሽን ባትኖር አሪፍ ነበር። እዚህ ጋር ይሄ ሞደርን ስታይል ስለሆነ ቤቱ እቺ ዲኮሬሽን የሆነ በቃ ምንድነው ይሄ የድሮ ስታይል አርት የድሮ ክላሲክ ስታይሎች አይነት አርት ነው ያለው። ከፈለጋችሁት ሊሆን ይችላል፣ ፈልጋችሁት ከሆነ ግን ካልሆነ እንደዚህ አይነት ዲኮሬሽን ባንጠቀም አሪፍ ነው ሞደርን ላይ። ከዛ ውጪ በቃ ቤቱ እንደምታዩት ነው። ምንም ነገር ወልፔፐር አድርገዋል እኮ እዚህኛው ቤት ላይም፣ ግን በቃ ኖቲስ አታደርጉትም። አሁን እዚህ ጋር ያለው ወልፔፐር ያምራል። በቃ ኖቲስ በቃ ከቤቱ ጋር የሚሄድ ነገር ስለሆነ አይረብሽም። ስለዚህ ያምራል በጣም። ያኛው ወልፔፐር ግን በጣም ይከብዳል። እዚህ ላይ እንደምታዩት ነው በቃ አርት ሴራሚኮቹ አጠቃቀማቸው ምናምን በቃ በጣም አርት ነው። በጣም የታጨንቀውበት የሰሩት ቤት ስለሆነ በጣም ያምራል። በጣም ቆንጆ ቤት ነው እንደምታዩት ሁሉም ነገር አሰራሩ። እዚህ ጋር ደግሞ ስዊሚንግ ፑልም አለው። እንግዲህ እንደምታዩት ነው በጣም አምሮ ነው የተሰራው። እዚህ ጋር አርቱ ምናምን አሁን ይሄ በቃ ሆቴል ራሱ ሊካረይ ቢባል በቃ ምንም ከሆቴል ያልተናነሰ ስራ ነው የተሰራው። በቃ ሁሉም ነገር ያምራል። ከለር አመራርጣቸው ሁሉም ነገር በጣም ቆንጆ ነው።
ያኛውን ቤት ባየንበት ይሄኛውን ቤት ስናይ ደግሞ የተሻለ እንትን ይኖረዋል ማለት ነው። ያኛውን ቤት አሁን እንደዚህ እንጨርሰው ብንል በጣም ያስቸግራል ማለት ነው። እያንዳንዱ መኝታ ሁሉም ነገር ያለቀ ቤት ነው። ሲኒማ አለው ሁሉም ነገር በጣም የሚያምር ቤት ነው። በቃ ከለር ቲማቸው እንዳለ ብናይ በቃ ብዙ ከለር ቢኖርም ግን አይረብሽም ሁሉም ነገር። እዚህ ጋር የሚረብሸው መሰላሉ ብቻ ነው። በጣም ቆንጆ ነው። እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ሳምንት